በዛሬው ቪዲዮ ለልጄ ላይ በመሳሪያ የተመታውን ሲናን ወደ ሆስፒታል ውስጥ ፓራይዝ ይዞ የሚገባበትን፣ ሲናን የልብ ህመምተኛና እንዲሁም አካል ጉዳተኛ የሚሆንበትን፣ ሳደቲን ሶንጉል የወለደችውን ልጅ ዲኤንኤ የሚያደርግበትንና አይሲጉል አዲስ ፍቅረኛ ይዛ ከሌላ ሰው ጋር የምትሆንበትን፣ ፓራይዝ ከድሮ ሚስቱ ጋር የሚመለስበትን እንዲሁም ሌሎች አስደንጋጭና አጓጊ ትዕይንቶችን ይዤ ቀርቤያለሁ። ወደ ትዕይንቱ ከማለፋችን በፊት ሁላችሁም 500 ላይክ አድርጋችሁ ይህንን ቪዲዮ ጀምሩት። ፓራይዝ ካራይሊ ባላሰበ ሁኔታ ልጁ ልደቱን እያከበረ ባለበት ሰዓት ሰዎች ሊገሉት መጥተው መሳሪያ በሚተኩሱበት ጊዜ ልጁ ሲናንን በመሳሪያ ይመቱበታል። በዚህ የተነሳ ይህንን የስልክ ጥሪ የሰማችው አይሲጉልም ሆነ እንዲሁም ደግሞ ትክክለኛ የሲናን እናት ሁሉም እጅግ በጣም ደንግጠው በፍጥነት ሲናንን ወደ ሆስፒታል በአምቡላንስ ይዘው ይሄዳሉ። እናም በመጨረሻ ሁሉም ሆስፒታል ውስጥ ሲደርሱ የሲናን እናት ራሷን ስታ ትወድቃለች። ፓራይዝ ካራይሊ ውስጥ ካላስገባችሁኝ እያለ ይጮሃል። ሲናን በመሳሪያ ተመቷል። አሁን በዚህ ሰዓት ላይ ፓራይዝ ለፖሊሶች እንኳን ሲያስቸግር በመጨረሻም ራሱን እንዲስት ያደርጉታል። በሌላ በኩል የአይሲጉል ፍቅረኛ አዲስ ፍቅረኛ ይዛለች። እናም እሱም ጠበቃ ነው። ወደዛ ስፍራ መጥቶ ሁሉንም ነገር ይመለከታል። አይሲጉልም ለሲናን ያላትን ሁኔታ ስለሚያውቅ ከጎኗ ሆኖ ሊረዳት ይሞክራል። ፓራይዝ ካራይሊ እጆቹ በደም ታጥበው ወደ እሱን ጋር አይሲጉል ተጠግታ አይዞ ሲናን ምንም አይሆንም አትዘን ስትል ትነግረዋለች። እሱም ግን ሲናንን ገደሉብኝ እያለ ያለቅሳል። ዶክተሩም ሕፃን ስለሆነና ድንጋጤም ስላለ መሳሪያውም ስለመታው ለጊዜው አሁን ምንም አይነት ነገር እንደሌለና ለውጥ አለመኖሩን ሲነግረው ፓራይዝ ካራይሊ እጅግ በጣም ደንግጦ ያዝናል። ሳደቲን ስለ ልጁና እንዲሁም ደግሞ የተለያዩ መረጃዎች ለማወቅ መሳሪያውን ይዞ ወደ ልጁ ወደ ተመታበት ቦታ በፍጥነት ያመራል። የሲናን እናት ራሷን ስታ ከወደቀች በኋላ በመጨረሻም ስለ ልጁ ትዝ ሲላት በፍጥነት ከተኛችበት ወንበር ላይ ተነስታ ወዲያው ልጇን ለመመልከት ስትሞክር፣ ሳደቲን ደግሞ እያንዳንዱን ዶክተሮች ላይ መሳሪያ እየደቀነ ስለ ልጁ ሁኔታና እንዲሁም ደግሞ ሶንጉል የሰራችው ነገር ካለ ለማጣራት ሙከራ ያደርጋል። ልጃችን ሞቷል ብላ ልትናገር ስትል አፏን በእጆቹ ይዞ ፓራይዝ የኔ ልጅ ሲናን ጀግና ነው፣ መቼም አይሞትም፣ እናም ደግሞ ምንም ነገር አይሆንም፣ ፈጽሞ ዳግመኛ እንደዚህ አይነት ነገራቶችን እንዳትይ በማለት ትክክለኛ የሲናንን እናት ወዲያው አፎቿን ይዞ ዝም ያስብላታል። እሷም እሺ በማለት ትነግረዋለች። ባህሪ ባባ ሕፃኑን እየተንከባከበ ነው። የሶንጉልን ሕፃን ጠበቃውን ለሲም ከደወለላት በኋላ የፓራይዝ ሕፃኑ ሲናን ተመቶ አሁን ላይ የሚገኘው ሆስፒታል ውስጥ መግባቱን ሲነግራቸው እነሱም በጣም ደንግጠው ምንም እንኳን ከፓራይዝ ጋር ችግር ቢኖርባቸውም ሁሉም እስር ቤት ውስጥ እንዲገቡ ቢያደርጋቸውም ግን በዚህ ሁኔታ በጣም ይደነግጣሉ። ሲናንን የወዱትም ስለነበረ ነው። ዶክተሩ ለአይሲጉል አስቀድሞ ሐኪም ስለሆነች እውነታውን ለእነሱ እንድትነግራቸው ይነግራታል። እናም ሕፃኑ ሲናን መራመድም ሆነ እንዲሁም ደግሞ በእግሮቹ መሄድ ፈጽሞ አይችልም። ቢነቃ እንኳን ሁሉም ነገር ማስታወስ የሚችልበት አቅም ላይ አይደለም። ስለዚህ ለጊዜው በፍጹም እግሮቹ መራመድ እንደማይችልና በሕክምና ሂደት እንደሚመለስለት ግን ሁሉንም ነገር አይሲጉል ትነግራቸዋለች። የሲናን እናትም ሆነ ፓራይዝ እጅግ በጣም ያለቅሳሉ። አይሲጉል ወደ ሲናን እናት ተጠግታም ልታረጋጋትና ያለውን ነገር አለዝ ባለት ነግራት እግሩም መራመድ እንደሚችልና ይህ ደግሞ በጊዜ ሂደት እንደሚሆን ልትዋሻት ትሞክራለች። ግን አይሲጉል ስላልቻለች ከዛ ከሆስፒታል ውስጥ ወጥታ ለብቻዋ ማልቀስ ትጀምራለች። ምክንያቱም ሲናንን ልክ እንደ ልጅ ተንከባክቧለች፣ ትወዷለችም። እናም ፍቅረኛዋ የሆነው ጠበቃ ወደ እሷ ጋር እየመጣ ሊያረጋጋትና አይዞሽ ሊላት ይሞክራል። በሌላ በኩል ደግሞ አሁን ላይ የተወለደው ሕፃን የእሱ ልጅ አለመሆኑ የገባው አንድ ሰው አለ። እሱም ሳደቲን ነው። ሶንጉል የወለደችው ልጅ የእሱ አለመሆኑን ነው የሚያምነው። በዚህ የተነሳም ነበር ሆስፒታሉን ሲያበጣበጥና ሲረብሽ የነበረው። ስለ ትውልድና ስለ ሁሉም ነገሩ ማወቅ ፈልጎ ስለነበር ነው። አሁን ያገኘው መረጃዎች በቂ ስላልሆኑ በፍጥነትም ወደ ቤቱ ያመራል። ፖሊሶች መጥተው ልንይዘው አልቻልንም፣ እናም ሰውየው እንዴት እንደገባም ወደዛ ቦታ ውስጥም የገደሉት ሰዎች አልተያዙም ይላል። በዚህ በጣም የተናደደው ፓራይዝ ካራይሊን እንዴት መሳሪያ የታጠቁ ሰዎች ቤት ውስጥ ሲገቡ ዝም ብላችሁ ትመለከታላችሁ በማለት ጠባቂዎቹን መሳደብ ይጀምራል። የፖሊስ አባልም ስለነበር ፖሊሶቹን እየወቀሰና እየሰደባቸው ይገኛል። እነሱም ወደ እርሱ ጋር መጥተው ይቅርታ ይጠይቁታል። በመጨረሻም የመታው ሰውና እንዲሁም ደግሞ የገደለው ሰው ይህ ነው በማለት በፖስተር ያሳዩታል። በዚህም ሰዓት ላይ ፓራይዝ ካራይሊ የዛን ሰው ፎቶ ከተመለከተ በኋላ ቀጥታ እሱን መፈለግ ይጀምራል።
ገዳዮቹም የመጀመሪያ ስራቸውን ሰርተዋል። እሱም ፓራይዝ ካራይሊን ማስፈራራት እንዲሁም እሱን ማስወገድ ነበር። ግን የሞከሩት ለልጁ ነበር። አሁን ቀጣይ እርምጃቸውን ሊጀምሩ ይሆናል። ስለዚህ ፓራይዝ እንዲጠነቀቅና ራሱን እንዲያንከባክብ ይነግሩታል። ፓራይዝ ግን የማንኛቸውንም ድጋፍም ሆነ እገዛስ እንደማይፈልግ ተናግሮ ካለበት ቦታ ይሄዳል። በሌላ በኩል የሲናን እናት ባላሰበች ሁኔታ እግሮቿን ስትነካካ ፀጉሮቿ እየበነኑ ትመለከታለች። እሱም ወዲያው ስለ ጉዳዩ ገብቶት አይዞሽ በማለት ያቅፋታል። ምክንያቱም ካንሰር እየተነሳባት እንደሆነ ስለገባው ነው። በምትጠጣው መጠጥና በተለያዩ ምክንያቶች አሁን ላይ እናቷ ካንሰር ልትያዝ ነው። ልጇ ደግሞ ኦፕሬሽን ክፍል ውስጥ ገብቶ ሕክምና እየተደረገለትና ቀዶ ጥገና እየተደረገለት ይገኛል። ሁሉም በጉጉት እየጠበቁ ባሉበት ሰዓት ላይ ዶክተሩ በጣም ተደስቶ አሁን ላይ ቀዶ ጥገናው በሰላማዊ መንገድ የተጠናቀቀና ምንም ነገር አለመሆኑን ግን ደግሞ እንዳሉት አሁን የእሱ ጤንነት እንዳለና በእግሩ የመሄድ ጉዳዩ ግን አጠራጣሪ እንደሆነ ይነግራቸዋል። በዚህም ዜና ተደስተው ለጊዜው በህይወት በመኖሩ በጣም ይደሰታሉ። በዚህ ሰዓትም ላይ ፓራይዝ በጣም ደስ ይለዋል። እናም አይሴጉልን ወደፊት ለፊት ተጠግቶ አመሰግናለሁ በማለት እሷን ሊያቅፋት ቢሞክርም ግን አይሴጉል ጥላው ከፍቅረኛው ጋር ትሄዳለች። የተፈጠረውን ሁኔታና ፓራይዝ ሊገል የነበረውን ሰው እንደዚሁም ደግሞ ሲናን ላይ ጥቃት ያደረሰበትን ሰው አሁን ባህሪ ባባ መብተንተንና መፈለግ ይጀምራል። ሳዳቲን የተፈጠረውን ሁሉ ነገር ይነግሩታል። በሌላ በኩል ሳዳቲን ህፃኑን እንደ ልጁ አድርጎ ሊመለከት አልቻለም። ምክንያቱም ሶንጉል ያመጣችበት ልጅ የሌላ ሰው ልጅ መስሎት ስለነበረና አሊያም ደግሞ ከሌላ ሰው ነው ያረገዘችው ብሎ አስቧል። እናም እናቲቱ ሳትመለከተው የልጁን ልጋግ በማውጣት ወዲያውም በፍጥነት ወደ ኪሱ ውስጥ በማስገባት ለብቻው ዲኤንኤ ምርመራ ለማድረግ ሙከራ ያደርጋል። በሌላ በኩል ደግሞ ሲናን አሁን በሚነቃበት ሰዓት ላይ እግሮቹ መንቀሳቀስ እንዳልቻሉ ለአባቱ ቢናገርም አባቱ ግን ተረጋግቶ እንዲጠብቅና እንደዚሁም ጠንካራ እንደሆነ ይነግረዋል። ስልክም ከተደወለለት በኋላ ወደ ውጭ ሲወጣ ከባህሪ ባባ ጋር ይገናኛል። ባህሪ ባባን የተመለከተው ፓራይዝ ካራይሊን ምንም ነገር ሳይል እጅግ በጣም እያለቀሰ ባህሪ ባባን ወዲያው አቅፎ ሰላም ይለዋል። ባህሪ ባባም ጭንቅላቱን እየዳበሰ አይዞህ እያለ እርስ በርስ ይተቃቀፋሉ። በሁለቱ መካከል ምንም አይነት ጦርነት አለመኖሩን ወዳጅ መሆናቸውን ትዕይንታቸው ያስቃኘናል። በመጨረሻም ልቡን የታመመውና መሳሪያ ተተኩሶበት የነበረው ሲናን አሁን ይድናል። እናም ምንም እንቅስቃሴ ማድረግ ሳይችል ሶፋው ላይ ቁጭ ብሎ ትዕይንቱን ያስቃኘናል። ቴሌቪዥንም እያየ ቀስ በሉ በሚልበት ሰዓት ላይ ልቡን ሲያመው ሲናን ፓራይዝ ደግሞ መጥቶ እያቀፈውና እያጽናናው በቅርቡም ጤነኛ ትሆናለህ እያለው ትዕይንቱ ሲያሳየን፣ በሌላ በኩል ደግሞ ፀጉሮቿን ቀስ በቀስ እየቆጠረች የምትገኝ የሲናን እናት አለች። እናም ስለ ሁኔታው ፓራይዝ ካራይሊ መጥቶ ሲመለከት ሁሉንም ነገር ይመለከታል። አሁን ላይ የሲናን እናት ራሷን እየጎዳች ዳግመኛ ራሷን ትልቅ አደጋ ውስጥ እያስገባች መሆኑንም ይመለከታል። በዚህም የተነሳ ዳግመኛ መጠጥ መጠጣትም እንደጀመረች ሲመለከት እሷን ሄዶ ለማጽናናትና ለማረጋገጥ እያቀፋት የሚገኘውን ነገርም እያስቆማት ምንም ነገር እንደማትሆን ነግሯት እሷን ለማባበልና ከጎንሽ አለሁልሽ ለማለት ሙከራ ያደርጋል። ለልጁም እናት ስለሆነች ይጠብቃታል። ፓራይዝ አሁን ሰዎቹን ለመግደል ምርመራውን ጀምሯል። በዚህ ሰዓት ላይ ባህሪ ባባ ደግሞ ሰዎቹን ልኮለት አብሯቸው እንዲፈልግ ይነግረዋል። ፓራይዝ ግን ለብቻው የፖሊስ አባላቶችን ይዞ ስለ ሰዎቹ ማጣራት እንዲሁም መፈለግ ይጀምራል። ተመልካቾቻችን ፓራይዝ ካራይሊ በንዴት በመውቀስ ሁኔታ ውስጥ አብሮት የሚሰሩትን ሰዎች በጣም ከሰደባቸውና ከወቀሳቸው በኋላ በመጨረሻም ሳዳቲን ደግሞ የዲኤንኤ ምርመራውን ማድረግ ፈልጎ ወዲያውም በፍጥነት ለዶክተሩ የያዘውን መረጃ ይሰጠዋል። ፓራይዝ እንዲሁም ደግሞ በሌላ በኩል አይሴጉል እርስ በርስ ሁለቱም እየተከራከሩ በኋላም አይሴጉል ወደ ፍቅረኛዋ እንዲሁም ፓራይዝ እሷን ትቷት ለሁለቱም ተሰዳድበው ይለያያሉ። ትዕይንቱ እዚህ ጋር ይጠናቀቃል። ቀጣይስ ምን ይፈጠራል? እስከዚህ ስለተከታተላችሁን ከልብ እናመሰግናለን። በቀጣዩ ክፍል ደግሞ ሌላ አጓጊ ትዕይንቶችን ይዘን እስክንመጣ ድረስ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ቪዲዮንም ላይክ እና ሼር አድርጉት።